የኢየሱስ ታሪክ የህመም ታሪክ ብቻ ሳይሆን የዓላማም ጭምር ነበር። መጽሐፍ ቅዱስ ኢየሱስ ክርስቶስ ስለሚሆነው ነገር ቀድሞ ኤግዛክትሊ እንደሚያውቅ ይነግረናል። ኢየሱስ ክርስቶስ የተከዳው በሩቅ ሰው ሳይሆን ከደቀ መዛሙርቶቹ አንዱ በሆነው በይሁዳ ነበር። አስቦ የታመንክበት ሰው አብሮ የኖረ አብሮ የበላ ያ ሰው ሲከዳ ባመነው ሰው ምክንያት ብቻ ተመታ፣ ተተፋበት፣ ተሰደበ፣ ተዋረደ። ከዛም ሰዎች በዛ በእርጥቡ መስቀል ላይ እጆቹና እግሮቹን ቸነከሩት። ሌላው በመስቀል ላይ ሆኖ አምላኬ ሆይ ለምን ተወኸኝ ብሎ ተናገረ። ዝምታ ማለት እግዚአብሔር የለም ማለት አይደለም። የትንሣኤን በዓል ብቻ አታርገው። የትንሣኤ በዓል ከመድረሱ በፊት አንድ ጥያቄ ልጠይቅህ። በእውነት ኢየሱስ ክርስቶስ የከፈለልህን ዋጋ ተረድተሃል? አይሚን እያልኩ ያለሁት ህማሙን፣ ዝምታውን፣ መከራውንና ፍቅሩን ነው። አሁን በዚህ ቪዲዮ የምትሰማው ነገር ህይወትህን ለዘላለም የሚቀይር ነው። ሰላም ቸርነት ነኝ። በቅድሚያ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ በዚህ ቪዲዮ ከኢየሱስ ክርስቶስ መስቀልና ትንሣኤ መማር ያለብን ሀሳቦችና ከህይወታችን ጋር እንዴት እንደሚገናኝ እንዲሁም እንዴት እንደሚቀይር እናነሳለን። ስለዚህ እስከ መጨረሻው ድረስ ከኔ ጋር ትቆዩ ዘንድ ጋበዝኳችሁ። ለቻናሉ አዲስ የሆናችሁ ዌልካም እያልኩኝ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። ላይክ፣ ሼር ማድረግም እንዳይረሳ። እንጀምር። የኢየሱስ ታሪክ የህመም ታሪክ ብቻ ሳይሆን የዓላማም ጭምር ነበር። መጽሐፍ ቅዱስ ኢየሱስ ክርስቶስ ስለሚሆነው ነገር ቀድሞ ኤግዛክትሊ እንደሚያውቅ ይነግረናል። ክደትን፣ ህመምን፣ መከራንና እንደሚሰቀል ያውቅ ነበር። ነገር ግን የሚደርስበትን ቢያቅም አልሸሸም። ኢየሱስ ጌተሰማኒ በምትባል ቦታ አባት ሆይ የጽዋ ከኔ ይለፍ፣ ነገር ግን ፍቃዴ ሳይሆን ያንተ ፍቃድ ይሁን ብሎ ጸሎት አድርጓል። ይህ ንግግር ወር ደግሞ ይህ ጸሎት የሚያስተምርን ህይወታችን አስቸጋሪ ነገር ውስጥ ስገባ ማድረግ ያለብንን ጸሎት ነው። ስለዚህ ምንም ይሁን በየትኛው ውጣ ውረድ ብንገባ እንደ እግዚአብሔር መልካም ፍቃድ ይሁን ብለን መቀበል ይኖርብናል። ሌላው ኢየሱስ ክርስቶስ የተከዳው በሩቅ ሰው ሳይሆን ከደቀ መዛሙርቶቹ አንዱ በሆነው በይሁዳ ነበር። አስቦ የታመንክበት ሰው አብሮ የኖረ አብሮ የበላ ያ ሰው ሲከዳ። ኢየሱስ ክርስቶስ ላይ የደረሰው ይህ ነገር ብቻ አይደለም። ተመታ፣ ተተፋበት፣ ተሰደበ፣ ተዋረደ። ይህ ነገር ሁሉ ባመነው ሰው ምክንያት ብቻ ደረሰበት። እናም ከዚህ ነገር ቀድመን አንደርስታንድ ማድረግ ያለብን አሁን አብሮ ያሉ ሰዎች ሁሌም ታማኝ ሆነው ከአንተ ጋር ይቀጥላሉ ማለት አይደለም። ልክ ኢየሱስ ክርስቶስ በደቀ መዝሙሩ እንደተከዳ አንተም ባመንካቸው ሰዎች መጥፊያ ሊዘጋጅ ይችላልና የምታምነውን ሰው እወቅ። ያለዛ ሰው ማመን ይቅርብ። ነገር ግን በየትኛውም ውጣ ውረድና ትግል ውስጥ ብትሆን ልክ እንደ ኢየሱስ ክርስቶስ ፍቅርን ብቻ ምረጥ። ያ እንድታሸንፍ ይረዳሃል። የኢየሱስ ነገር በዚህ ብቻ አላበቃም። እርጥብ መስቀል ተሸክሞ አንዴ እየወደቀ አንዴ እየተነሳ ቀራንዮ ላይ ወጣ። ከዛም ሰዎች በዛ በእርጥቡ መስቀል ላይ እጆቹና እግሮቹን ቸነከሩት። ኢየሱስ ክርስቶስ ይህን ሁሉ መከራ በዝምታ ተቀበለ። እዚህ ጋር አስተውል። ይህ ነገር ሁሉ የደረሰበት ኃጢአት ወይም ጥፋት ሰርቶ አይደለም። ይልቅ እኛ ኃጢአት ስለሰራን በእኛ ቦታ ተላልፎ ተሰጠና የእኛም መከራ እርሱ ተቀበለ። አንድም እውነተኛ ፍቅር በቃል ብቻ ሳይሆን በተግባር መታየት እንዳለበት ሊያሳየን ይህን ሁሉ መከራ ተቀበለ። ሌላው በመስቀል ላይ ሆኖ አምላኬ ሆይ ለምን ተወኸኝ ብሎ ተናገረ። ይህ ንግግር እንደ ቤተ ክርስቲያን ብዙ ትርጉም ቢኖረውም በመከራ ጊዜ ምን ማድረግ እንዳለብን ሊያስተምረን ይህን ነገር ተናገረ። እናም ዛሬም አንተም ብቸኝነት ከተሰማና እግዚአብሔር ዝም ያለ ከመሰለ ያ ትክክል አይደለም። ወር ደግሞ እውነታው አንተ ብቸኛ አለመሆንህን ነው። ለምን? ኢየሱስ ክርስቶስ አምላክ የአምላክ ልጅ ሆኖ እያለ ብቸኝነት ተሰምቶ ነበርና። ስለዚህ ዝምታ ማለት እግዚአብሔር የለም ማለት አይደለም። አንተ ባታየው እርሱ እየሰራ ነው። ስለዚህ በተቻለ መጠን እምነትን በሁሉም አጠንክር እንጂ ጥርጣሬ ውስጥ አትግባ። የኢየሱስ ታሪክ በመስቀል ብቻ አላበቃም ወይም አላለቀም። ከብዙ ህመምና መከራ በኋላ ድል መምጣት ነበረበት። እናም የድሉ ቀን ደረሰ። ኢየሱስ ክርስቶስ ዓርብ ዕለት በመስቀል ላይ ከተገደለና ከተቀበረ ከ3 ቀን በኋላ ሞትን በሞቱ ገድሎ ለሙታን ሁሉ በኩር ሆኖ ተነሳ። በሱም መነሳት አዲስ ህይወት፣ አዲስ ተስፋ፣ ይቅርታና ዘላለምነትን አገኘን። ስለዚህ የትንሣኤን በዓል ብቻ አታርገው። እርሱ የከፈለውን ዋጋ፣ ያሳለፈውን ህማሙንና ያሳየውን ፍቅሩን አንደርስታንድ በማድረግ እንደተከፈለልኝ ዋጋ እየኖርኩ ነው ብለህ ራስህን ጠይቅ። እንግዲህ ከዚህ ቪዲዮ አሪፍ ነገር ካገኘህበት ፕሬ፣ ሪፍሌክት እንዲሁም ወደ እግዚአብሔር ቅረብ። ምክንያቱም ትንሣኤ በዓል ብቻ አይደለም። የእውነተኛ ፍቅር፣ ትዕግስት፣ ዝምታ፣ መከራና ድል መታሰቢያ ጭምር ነው። ዩ ጋይስ ኢየሱስ ዋጋ ከፍሎልኛል እንዲሁም አብነት ሆኖኛል የምትሉ ከሆነ አሜን ብላችሁ በኮሜንት ጻፉ። አሪፍ ኮንቴንቶችን ይዤላችሁ እንድመጣ ሰብስክራይብ፣ ላይክ በማድረግ ሰፖርት አድርጉኝ። እግዚአብሔር አምላክ ይባርካችሁ። ሳምንት በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። መልካም የትንሣኤ በዓል ለሁላችን።